በውበትሽ በሚያምረው ውበትሽ መልካም ስሪ መርገፉ አይቀርምና በጉብዝና በዚህ ጉብዝና መልካም ስራ መሸምገል አይቀርምና በሹመት በተሰጠ ሹመት መልካም ስራ መሻር አይቀርምና ዋና ስትሆን የበታችን አክብር ጊዜ ክፉ ነው ይበቅላል የዘራነው ዋና ስትሆን የበታችን አክብር ጊዜ ክፉ ነው ይበቅላል የዘራነው ነግበኔ ባዶውን ያለ እሳት እንዲህ ሲንከራተት ነግበኔ በሰማይ አይን ባየው ሰው ሁሉ ፊት ሲቀል ነግበኔ ተቃጥሎ ሊያቃጥል ሲያሳስቅ አትሳቅ ነግበኔ እንጂ ምነው ረግተህ ከማዕዱ ቆርስ እንቶ ፈንቶ እንትተም እስኪያስብ ጥቂት ቁጭ ብለህ እንቶ ፈንቶ እንትተህ ስለ ነፍስህ ማሰብ ተረጋግተህ አንተዬ ይሁዳ ምን ተረፈው መስብሮ አካብቶም አንተዬ የሰነፍ ሞት ሞተ የደም መሬት ገዝቶ አንተዬ ከእግዚአብሔር መስማማት አማራጭ ያጣነው አንተዬ ተፈላልጦም ትርፉ ነፍስን ማስጨነቅ ነው አንተዬ ሁሉን ያየው ሰነሙን ሲለን ሁሉ ከንቱ ነው አንተዬ ኑሮ ይበቃኛል ማለቱ ደግ ነው ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ምን ይረባዋል ኧረ ምን ይበጀዋል ምን ይደላዋል ሳሳሁለት በሲኦል ሆድ ሊተመስ ላለው ትውልድ አሰብኩለት ራራሁለት በሲኦል ሆድ ሊቃጠል ላለው ትውልድ ማለድሁለት በዚያ ትሉ አይሞትም እሳቱም አይጠፋም በዚያ ትሉ አይሞትም እሳቱም አይጠፋም ተመለስ ጉዞ ወደ ሞት ነው ተመለስ አሳስቆ ሊያርደነው ተመለሽ ውበት ከንቱ ነው ተመለስ መስሎህ እኮ ነው ጌታን መያዙ ማዋጭ ነው ዛሬም ነገም ማሰኝ ጉዳይ ዛሬ ነገ ማሰኝ ጉዳይ ትልቅ ጉዳይ ዛሬ ነገ ማሰኝ ጉዳይ ላይሞላ እድሜው መቶ ያሁኑን ተመልክቶ ሰው ሮጧል ነፍሱን ሽጦ የሰማይ ቤቱን ዘንግቶ ላይሞላ እድሜው መቶ ሰው ሮጧል ነፍሱን ሽጦ እርግማን በቤቱ ጠርቶ ይስቃል የዛሬን አይቶ ማነው ኃላፊነት ሚሰማው ትውልዱ የሚገድለው ማነው ምሳሌው ሚታደገው ማነው ከጥፋት ሚመልሰው
ለማን በእጅ ከእጁ በልቶ በእጁ መሞት ለማን በእጅ ከሰይጣን ጋር መወዳጀት ለማን በእጅ በየሜዳው መንደባለል ለማን በእጅ በማይበሉት ሀብት መተባበል ለማን በእጅ ግብር አግድሎ ራስን ማጣት ለማን በእጅ በጭንቅ ወጥቶ በጭንቅ መግባት